ከዝናው በፊት በሚሊዮኖች ከሚቆጠሩ ሰብስክራይበሮች በፊት ጥር 21 2005 በሲንሲናቲ ኦሃዮ የተወለደ ዳረን ዋትኪንስ ጁኒየር የሚባል ልጅ ብቻ ነበር። አይሾስፒድ ዝምተኛ ልጅ ነበር። አመኑም አላመኑም አሁን የምናውቀው እብዱ ሰው አልነበረም። በትምህርት ቤት ስፖርቶችን በተለይም ባስኬትቦልና እግር ኳስን ይወድ ነበር። ነገር ግን ልክ እንደ አብዛኞቹ ልጆች እሱ የተለየ የሚያደርገውን ነገር እየፈለገ ነበር። የቤት ህይወቱ ማራኪ አልነበረም። ሀብታም አልነበረም እና የሚያምር ሴታፕ አልነበረው። ልክ መደበኛ ልጅ በመደበኛ ቤት ውስጥ ትልቅ ህልም እያለመ NBA 2K እና Call of Duty በመጫወት ከፕሌይስቴሽን ጋር ተጣብቋል። ሁሉም የጀመረው እዚያ ነው። እሱ እስካሁን አላወቀውም። ነገር ግን እነዚያ የምሽት የጌም ጊዜዎች በኋላ አይሾስፒድ የሚሆነውን መሰረት እየገነቡ ነበር። እንደ አውሮፓውያን አቆጣጠር በ2016 ገና የ11 ዓመት ልጅ እያለ ስፒድ ስትሪም ለመጀመር ወሰነ። የቻናሉን ስም አይሾስፒድ አለው። እሱ እንደዚያ ያለው ስለተመቸው ብቻ ነበር። አሁን ግን በዩቲዩብ ላይ በጣም ከሚታወቁ ብራንዶች አንዱ ነው። መጀመሪያ ላይ ምንም ተመልካች አልነበረውም። ለሰዓታት ስትሪም ያደርጋል እና ከማንም ጋር አያወራም። አንዳንድ ጊዜ የገዛ ጓደኞቹ ሙድ ለመያዝ ብቻ ይቀላቀላሉ። አይሾስፒድ ግን ግድ አልሰጠውም። በየቀኑ ከትምህርት ቤት በኋላ ወደ ቤት ሲሄድ የሚበላውን ነገር ይይዛል እና በቀጥታ ላይቭ ይገባል እና ማንም ባያየውም አሁንም ይጮሃል፣ ይስቃል። 1 ሚሊዮን ሰዎች በቻት ውስጥ ያሉ ይመስል። የሚቀጥሉት ጥቂት ዓመታት አስቸጋሪ ነበሩ። ከ2016 እስከ 2020 ስፒድ በመቶዎች የሚቆጠሩ ቪዲዮዎችን ለቋል እና ምንም እይታ አላገኘም። በአንድ ወቅት ለማቆም አሰበ። ነገር ግን ውስጡ የሆነ ነገር ቀጥል ይለዋል። ስለዚህ ተስፋ ከመቁረጥ ይልቅ ቀጠለ። በየቀኑ ማለት ይቻላል NBA 2K እየተጫወተ ስትሪም ያደርጋል። እሱ ምናልባት 5 ወይም 10 ተመልካቾችን ያገኛል። ነገር ግን እነዚህ 10 ተመልካቾች ልዩ ነገር አይተዋል። ሪአክሽኑ በጣም አስቂኝ ነበር። ሲሸነፍ እንኳን ንዴቱ አዝናኝ አድርጎታል። ቀስ ብሎ ቪዲዮቹ መስፋፋት ጀመረ። ሲጮሁ የሚያሳይ ክሊፖች በቲክቶክ ላይ መታየት ጀመሩ። ኮቪድ ሲመጣ ሰዎች ከመቼውም ጊዜ በላይ ኦንላይን ላይ ነበሩ እና ያኔ ነው ዳረን ወይም አይሾስፒድ በመጨረሻ ቫይራል መውጣት የጀመረው። የሱ እብደት፣ አስቂኝ ጊዜያትና ሪአክሽኖቹ ለኢንተርኔት ንጹህ ወርቅ ሆነዋል። በየቀኑ እየጮኸ፣ እየጨፈረ፣ እየዘፈነ ከቻት ጋር እየተከራከረ ነበር እና በሆነ መንገድ ይዞለታል። የሱ ተመልካች በአንድ ሌሊት ቡም ከ10 ተመልካቾች እስከ 1000 እስከ 10000። ቲክቶክ ሚስጥራዊ መሳሪያው ሆነ። ደጋፊዎቹ በጣም አስቂኝ ጊዜያቱን እየቆረጡ ፖስት ማድረግ ጀመሩ። ሲጮህ፣ አእምሮን ሲያጣ ወይም ሙሉ በሙሉ በዘፈቀድ የሆነ ነገር ሲናገር እነዚያ ክሊፖች ቫይራል ወጡ። እንደ አውሮፓውያን አቆጣጠር በ2021 አጋማሽ ላይ አይሾስፒድ ከትንሽ ስትሪመርነት ወደ ኢንተርኔት በጣም ከሚነገሩ ፈጣሪዎች አንዱ ሆነ። በጣም ተናዳጅ ስለነበር ሰዎች ሴታፑን ያፈርሳል ብሎ አሰቡ። በቻት ላይ እንደ ውሻ ይጮሃል። በስትሪም መሃል ማልቀስ ይጀምራል። ከዚያ ከ10 ሰከንድ በኋላ ይስቃል። ወደዳችሁትም ጠላችሁትም ሰዎች እሱን ማየት ማቆም አልቻሉም። በአሁን ጊዜ ስፒድ ስትሪመር ብቻ አልነበረም፣ እሱ ባህል ነበር። ደጋፊዎቹ እንደሱ ይጮሃሉ። የሱ አባባሎች እንደ ሰደድ እሳት ተሰራጭተዋል እና እብደቱ ዓለም አቀፋዊ ሜም ሆነ። ስፒድ ከክርስቲያኖ ሮናልዶ ጋር ያለው ፍቅር በስራው ውስጥ በጣም አስቂኝና በጣም ታዋቂ ከሆኑ ክፍሎች አንዱ ሆነ። እያንዳንዱ ስትሪም ላይ ከመሬት ተነስቶ ይጮሃል፣ ሱ ይላል። ስለሱ እንኳን ዘፈኖችን ሰራ። ስፒድ በመጨረሻ ሮናልዶን በአካል ሲያገኘው አንድ ህፃን ልጅ ከእናቱ ጋር ሲገናኝ እንደማየት ነበር። ፊቱ ቀዘቀዘ፣ አይኖቹ ወደ ላይ ወጡ እና ኢንተርኔት በሱ ቪዲዮ ተጥለቅልቃለች። አለቀሰ፣ ሳቀ፣ ጮኸ፣ ሁሉንም በአንድ ጊዜ እና ያ ቅጽበት አስቂኝ ብቻ አልነበረም፣ ምክንያቱም እሱ ምን ያህል ርቀት እንደመጣ አሳይቶናል። በሲንሲናቲ ውስጥ ከምንም ተነስቶ በዓለም ላይ ካሉት ታላላቅ አትሌቶች ጋር ፊት ለፊት ለመቆም አድርሶታል። ስትሪም በማድረግ ብቻ አልረካም፣ ሙዚቃ መስራትን ፈለገ እናም እንደፈለገው አደረገው። እንደ ሼክ፣ ባውንስ፣ ዛታስ እና ወርልድ ካፕ ያሉ ዘፈኖችን ለቋል። መጀመሪያ ላይ ሰዎች ቀልድ መስሏቸው ነበር፣ ግን ከዚያ ዘፈኖቹ ቫይራል መውጣት ጀመሩ። በተለይ የዓለም ዋንጫው በ2022 የዓለም ዋንጫ በሁሉም ቦታ ላይ ማለት ይቻላል ይከፈት ነበር
እና አሁንም ስፒድ ምንም ያህል እብድ ቢመስልም የሆነ ነገር ሲነካ ወደ ንጹህ መዝናኛነት እንደሚቀይር አረጋግጧል። እንደ አውሮፓውያን አቆጣጠር በ2023 ስፒድ በክፍል ውስጥ ተቀምጦ ስትሪም ማድረግ ብቻ አልነበረም፣ ዓለምን እየዞረ ነበር። ወደ እንግሊዝ፣ ፈረንሳይ፣ ፖርቹጋል ደጋፊዎቹን ለማግኘት ኮላቦቹን ለመስራት እና የእግር ኳስ ኮከቦችን ለማግኘት ተጉዟል። ከኬሳይ ጋር ተገናኘ፣ ከሮናልዶ ጋር ተገናኘ፣ ከሜሲ ደጋፊዎች ጋር ተገናኝቶ ወደ ትርምስ ቀይሮታል። በሄደበት ሁሉ በሺዎች የሚቆጠሩ ሰዎች እሱን ለማየት ብቻ ይመጣሉ። በህዝብ ጎዳናዎች መካከል እንደ ውሻ ይጮሃል። በማያውቀው ሰዎች ላይ ሱ እያለ ይጮሃል እና ህዝቡ መልሶ ይጮሃል። እሱ በይፋ ዓለም አቀፍ ክስተት ሆኗል። እርግጥ ነው ከዝና ጋር ውዝግብ መጣ። ስፒድ አንዳንድ ጊዜ ከመስመር ያልፋል። ከትዊች እና ከዩቲዩብ ጥቂት ጊዜ ታግዶ ነበር። ባህሪውን የሚተቹ ሰዎች ነበሩ። እሱ በጣም ቀውስ፣ በጣም ግዴለሽ ብለው ይጠሩታል። ግን በሁሉም ተማረ። ቀስ ብሎ ብስለት ጀመረ። ከሁሉም እብደትና ጩኸት በስተጀርባ ሰዎቹን ማዝናናት የሚወድ ብልህ፣ ፈጠራ ያለው፣ ጥልቅ ስሜት ያለው ልጅ እንዳለ አሳይቷል። በአሁኑ ጊዜ ስፒድ ታዋቂ ብቻ አልነበረም፣ እሱ ሀብታም ነው። ሪፖርቶች በወር በመቶ ሺዎች እንደሚያገኝ ይገምታሉ እና በጣም ጥሩ ክፍል። እሱ ምንም የውሸት ሰው አልነበረም። ስክሪፕት የለም። ራሱን ስፒድ ብቻ በመሆን ሁሉንም አድርጓል። እንዲያውም እንደ ኬሳይ፣ ካይሴናትና አዲን ሮስ ካሉ ትልልቅ ስሞች ጋር ኮላብ በማድረግ በኢንተርኔት ላይ በጣም አዝናኝ የሆኑ ትውስታዎችን አስቀምጧል። በእናቱ ቤት ውስጥ ከመጮህ ጀምሮ በሚሊዮን ዶላር በሚያወጣ ሴታፕ ስትሪም እስከ ማድረግ ድረስ ለውጡ እውን አልነበረም። እሱን ብትወደውም ባትወደውም የእሱን ተጽዕኖ መካድ አትችልም። አይሾ ስፒድ ስትሪም ማለት ምን ማለት እንደሆነ ለውጦታል። ከሱ በፊት ስትሪም የተረጋጋ ነበር። ሰዎች ጌም እየተጫወቱ ያወሩ ነበር። ነገር ግን ስፒድ በየምሽቱ የላይቭ ኮንሰርት እንዲመስል አድርጎታል። ለማሸነፍ ፍጹም መሆን እንደሌለበት ለአዲሱ ትውልድ አሳይቷል። እውነት መሆን ብቻ ያስፈልጎታል። ከካሜራ ውጪ ግን ዳረን ዋትኪንስ ጁኒየር በሚገርም ሁኔታ ትሁት ነበር። እናም ደጋፊዎቹ ሁል ጊዜ ከውከቱ ጀርባ ያለውን ወጣት አያዩትም። በየቀኑ ህልሙን ወደ እውነት ለመቀየር ጠንክሮ እየሰራ ነው። እሱ በእርግጥ ስህተት ሰርቷል፣ ግን ሚሊዮኖችንም አነሳስቷል። ዛሬ አይሾ ስፒድ ከዩቲዩበር በላይ ነው። በዩቲዩብ ላይ ከ25 ሚሊዮን በላይ ሰብስክራይበሮች፣ በቢሊዮኖች የሚቆጠሩ እይታዎች፣ በሁሉም ሀገር አድናቂዎች አሉት። እሱ ከዚህ በላይ ማበድ አይችልም ስትሉ ማጠብቁትን ነገር ሲያደርግ ታዩታላችሁ። ልዩ የሚያደርገው ያ ነው። ሌላ ሰው ለመሆን እየሞከረ አይደለም። ትሬንዶችን እያሳደደ አይደለም። እሱ ራሱ ትሬንድ ነው። በቀኑ መገባደጃ ላይ የአይሾ ስፒድ ታሪክ ስለ ዝና ብቻ አይደለም፣ ያለ ይቅርታ አንተ ራስህም መሆን ነው። ይህ የአይሾ ስፒድ ያልተነገረ ታሪክ ነበር። እኛን ማገዝ፣ እኛን መርዳት ከፈለጋችሁ ሰብስክራይብ በማድረግ ይተባበሩን። ይህ ቪዲዮ ከተመቻችሁ ላይክ፣ ኮሜንት ኤንድ ሼር እንዳይረሳ። ሁላችሁም ባላችሁበት ቦታ ምችት ይበላችሁ።